እንዴ ምንድነው ነገር let me show you ያስደመሙን ነው እነዚህ ሰዎች ምንድነው ማለት መዝናኛ ነው ምንድነው አራ መዝናኛ አይደለም ሳር መቁረጫ ነው I really don't know what this is ምንድነው ምን ላይ እንዳለው አልገባሽም ግን ወንበሩ እየተነቃነቀ እንዳልደፋ ብቻ ወዴት ነው እየረዳሁ ያለሁት ወደፊት መናት አለብኝ የኮቪድ ጊዜ ላይ እንትን መደነስ ስላቃተሽ in front of your phone መደነስ ስላቃተሽ ከሰኞ እስከ ዓርብ ስራ ስትሄጂ ብለው የሆነ ከባድ ቦርሳ ሸክሞ የሚወስዳትን የሆነች የሆሊውድ አክተር እሷ ናት ሁሌ ጭንቅላቴ ላይ ነው በቃ ፍቱ እንዴ they are making money and it's good ኢንሻን ኬፕ ዲቫይስ ምናምን ነገር ያለ ኤኒዌይስ የሆኑ ሽማግሌ ሰዎች አግኝቼ ነበር they rejected me ሪካርድ ባርጎ አሪፍ ነበር ምን እንዳለኝ አይ ሂጂ ነው ያሉኝ ሂጂ ነው ያሉኝ አሁን እየተመለስኩኝ ነው because በጣም እየራቅኩኝ ነው ወደዛ እንዴ ምንድነው ነገር let me show you ያስደመሙን ነው እነዚህ ሰዎች ምንድነው ማለት መዝናኛ ነው ምንድነው አራ መዝናኛ አይደለም ሳር መቁረጫ ነው I really don't know what this is ምንድነው መጮቻ ነው ኦኬ ቲክቶክ አንሰራ ማሪ ማን ሰራላችሁ አላችሁ እኔ ሰራላችሁ ብዬቻለሁ ግን ምን ላይ እንዳለው አልገባሽም ግን ወንበሩ እየተነቃነቀ እንዳልደፋ ብቻ ወዴት ነው እየረዳሁ ያለሁት ወደፊት መናት አለብኝ እንዴት ላሳያችሁ ማህበረሰቦች ደል ወደ ኋላ ነው እየነዳ ያለሁት እኔ ይታያችኋል this is so crazy የተባበሩት አካባቢ ነው ያለነው ከተባበሩት ወደ ጋስት እየመጣችሁ እንደዚህ እንዳትችላል that's so amazing ሆነት በጣም ገርሞኛል መጀመሪያ ሳር መቁረጫ መስሎኝ ነበር እኔ ወደ ኋላ ነው እየነዳ ያለሁት አሁንም ግን ጸደይ ነው ማለት ያዝናናል ለሌለ ወንበሯን ግን አጠንክሯት ልደፉን ነው እንዴ አራልፈሽ እንደዚህ ነው ስንት እንዳስከፍሉት አረቅናሽ ነው በስተ እንደዚህ ያለ ልጆቼን ይዤ ነው የምመጣው ያ አሪፍ ነው አያችሁ አሁን እናንተ ላይሰንስ አላችሁ በጣም ወይኔ እንደዚህ ያለ ልጅዋለሁ እኔ በጣም ደስ የሚል ነገር ነው እየመጣችሁ ተዝናኑ ብላችኋል ወደፊት ወደ ኋላ መነዳት ትችላለች ፍሬን ማለት እኔ እንድደፋ ነው እዚህ ጋር እየተንሸራተትኩ ነው ወደ አንተ ቆይ አረጋጋው እንዳልወድቅ ኦኬ ሰማሜ ለጠዲው እኔ ታመችኛል በጣም ኦኬ አንተ እስኪ አቆም እኔ ልንዳው አይታያችሁም ይታያችኋል ከስራ ሲመጡም በዚህ መምጣት ይችላሉ በርግጥ ከሲኤምሲ ሳይደርስ ከሰሚት አካባቢ መንጃ ፈቃድ ግን አለ ያለ መንጃ ፈቃድ እንዳይሆን ሞተር ነው ኦኬ በሞተር ማንጃ እየወደኩ ነው ልጆች ኦኬ አሁን ወደ ኋላ ይሄው ዋና አስፋልት ላይ መሄድ ይችላል ዋና አስፋልት የተከለከለ ነው ከዚህ ይሻላል አይደል አዎ እናቁሙ ወደታችን ነው አይ በቃ እናቁሙ ወደዛ ጋር እሄዳለሁ ስንት ነው ሞርዶው የሆነ ነገርማ መውረድ አለብኝ በኖረኝ እንትን አለኝ ሳር መቁረጫ ምናምን መስሎኝ ነበረ ከዛ ለጋስ ሳር መቁረጫ አይደለም ሳይክል ነው ሳይክል አይ ዶንት ኖ ሳይክል ነው ምንድነው ሚኒ ባጃጅ ሃፍ ባጃጅ አይ ዶንት ኖ ሪሊ ግን የሌለ ነው ያንሸራሸሩኝ ከዛ እዚህ ድረስ አምጥተውኛል ማለት ደስ የሚል የሥራ ፈጠራ ነው ጸደይ ነው በጣም ነው ደስ ያለኝ አሪፍ ማን ኦኬ ብር ከፋይተው እየተመልሻለሁ አሁን ጎበዞች ናቸው አዝናኑኝ አሳቁኝ እግዚአብሔር ይስጣቸው ሌላ ምን እላለሁ እየመጣችሁ ተዝናኑ ሳቁ እንደኔ በመሃል ላይ የሚሄዱት ለብዛት ወሬ አቮይድ ማድረግ የሚፈልጉ ሰዎች ይመስለኛል አይ ዶንት ኖ ብቻ ኳይት የሆነ በደንብ በሐሳብ ሎስት ሆነው መሄድ የሚፈልጉ ሰዎች ይመስለኛል እና የሆኑ ትልልቅ ሴቶች ሲያልፉ ምን ሲሉ ሰማኋቸው እንዴ ሰርቶ አይበሉም እንዴ ምንድነው ፎቶ ማንሳት እዚህ ጋር መቆም ምናምን አሉ እና ፎቶ የሚያነሱ ልጆች ደግሞ ያንገር ማች ያንገር ከነዛ ከሴቶቹ አንድ ያየሁት ያለው ኮንፍሊክት ከኛ ቀድሞ በነበረው ጄኔሬሽን እና በዚህኛው ጄኔሬሽን ከዛ ደግሞ ከኛ ተከትሎ ባለው ጄኔሬሽን መካከል ያየው ያለውት ጋፕ የድሮ ጄኔሬሽን በቃ ጥራ ግረህ ብላ
ሚላው ጀነሬሽን ነው። በስነ ስርዓት ላብ ካላለበው ብብቱ ካልሸተተ ምናምን የሰራ የማይመስለው ጀነሬሽን ነው። አሁን ላይ ግን ቲንግስ አር ኖት እንደዛ ኤኒሞር። በቃ አሁን ላይ በቀላል መንገድ በጣም ብብት ሳይሸት ስራ ሰርተህ ብር ማግኘት ትችላለህ። አሁን ላይ ያንን ነው የሚያሳዩት አካባቢያችን ላይ ያሉ ነገሮችና እኛ እንደፈጋ ነው ሳትፈጉ እንዴት ብር ትሰራላችሁ ብለው በጣም ይሄንን ጀነሬሽን ዲስከሬጅ የሚያደርጉ ሰዎች አሉ። ግን አይ ዶንት ቲንክ ዳትስ ራይት። necessarily ድሮ ሲፈጋ እንደነበረው አሁን ላይ መፈጋት የለበትም። በቃ ሳይፈጋ ሰው ካገኘስ ከሰራስ ብር ከሰራስ what matters is አሁን መስራት አለበት። በቃ ራሱን ብር ነው አሁን ላይ ብዙ ነገር የሚሰራለው ብሩን ማግኘት አለበት። ወንጀል መስራት የለበትም። የሌሎችን ህይወት መጉዳት የለበትም። ኦፍ ኮርስ ያስማማኛል። ግን እንደ ድሮ በቃ ፈግተ ካልሆነ እንዴት ብር ትሰራለህ አሰራም እንዴ ምናምን እንዴ እየሰራኩ ነው በቃ that person is making money አይደለ? that's what matters። በቃ አሁን ላይ እንደ ድሮ አይደለም። things have changed a lot። ይሄንን ደግሞ የድሮዎቹ ጀነሬሽኖች ማዋጥ አለባችሁና ይሄንን ጀነሬሽን እንደ ስራ አልባ ስራ ፈት ምናምን ስራማ አሁን እኮ አይሰሩም ምናምን ብላችሁ ዲስከሬጅ ማድረግ የለባችሁም። with time ሁሉም ሰው መሄድ አለበት። ከኛ በኋላ ያሉት ጀነሬሽኖች እና የኛ ጀነሬሽን አሁን የኔ ጀነሬሽን በጣም በቃ ማቶ ጀነሬሽን ነው የማስበው። you know why ወይ እንደ ድሮዎቹ አልሆንም ወይ እንደዚህ እንደ ያንጎቹ አልሆንም። እነዚህ ያንጎቹ ቲክቶክ ማለት ለነሱ በጣም ቅርባቸው የሆነው ጀነሬሽኖች እንደነሱ አልሆንም። እና አሁን እንዲ ፖድካስቶች ላይ ምናምን ራሱ ሲሰማ በቃ አሁን ላይ ያለውን ኢንቫይሮንመንት ያደረጉት ማስተር አድርገው እዚህኛው ያለው ኢንቫይሮንመንት ላይ ጥሩ እየተንቀሳቀሱ ያሉት ልጆችን ሲሰማ ከኛ ባች ቀጥሎ ያሉት ከኛ ባች በታች ያሉት ባቾች ናቸው። እና የኛ ባች ላይ ግን ይሄን ያክል ስሙ የሚነሳ ሰው ራሱ ነው ሰምቼ አላቅም ወይ በደንብ አልሰማውም ይሆናል ግን አልሰማሁምና እኛ አሁን ኮንፊውዝድ የሆነው እኔ ፐርሰናሊ ኮንፊውዝድ የሆንኩት በቃ አሁን ላይ ያሉትን ቴክኖሎጂዎች አዶፕት አድርጎ ምናምን መጠቀም ላይ ጭንቅላቴ ምን ይለኛል እንዴ በስነ ስርዓት መስራት ማለት እንደዛ ነው እንጂ እንደዚህ ከኛ ጀነሬሽን በፊት እንደነበሩ ሰዎች ነው እንጂ አሁን ላይ በቃ ላይቭ ቁጭ ብሎ making money is not good። ይቅርታ is not right ሁላ is not right ድረስ ራሱ ደርሼ የነበርኩ ሰው ነኝ። ግን ታስታውሳላችሁ የኮቪድ ጊዜ ላይ መደነስ ስላቃተሽ in front of your phone መደነስ ስላቃተሽ ከሰኞ እስከ ዓርብ ስራ ስትሄጂ ብለው የሆነ ከባድ ቦርሳ ሸክመው የሚወስዳትን የሆነች የሆሊውድ አክተር እሷ ናት ሁሌ ጭንቅላቴ ላይ የምትመጣው። ሁሉ ጊዜም ቢሆን ያለንበትን ታይም መዋጀት አለብን፣ ጊዜውን መዋጀት አለብን። got nothing wrong በቃ ምንም ችግር የለውም። ሰው ያለበትን ኢንቫይሮንመንት ማወቅ አለበት። በመሬት ደረቅ መሬት ላይ ይኖር የነበረ ሰው ስለ እርሻ ሊያወራ ይችላል። እንዴ ካልታረሰ ምኑን ተሰራ ሊልህ ይችላል። አንተ ግን ሀይቅ ውስጥ ወይ የሆነ ውሃማ ቦታ ላይ ያለ የሆነ አካባቢ ከሆነ ያለኸው ፊሺንግ ነው በቃ ማወቅ ያለብህ። it's like this ለኔ ልዩነቱ እንደዚህ ነው። እና እንዴ በቃ ፍቱ እንዴ they are making money and it's good